ዓለም የምትፈልገው የሰው ካልኩሌተር አይደለም። ሂውማን ካልኩሌተር ዓለም አትፈልግም። ዓለም እኮ በዚህ ሰዓት ኤአይ አላት። የእናንተ አስፈላጊነት እጅግ በጣም ትንሽ ነው። የምትለፉለት ቁጥር ቫልዩ ያረጋል ወይ ነው የኔ ጥያቄ። በዚህ ሁኔታ ያመጣችሁት ቆንጆ ሪዛልት እናንተን የሚገልጽ መስሏችሁ ከሆነ ቀይ መስመር ላይ ናችሁ። አስቡት እስኪ በጣም ታማችኋል። አይሲዩ ውስጥ ወይም ኮማ ውስጥ ገብታችሁ ሰርጀሪ እንደሚያስፈልጋችሁ ዶክተራችሁ ነግሯችኋል። ታዲያ ግን ይህ የነገራችሁ ዶክተር አፋጣኝ ከእናንተ የባሰ ሌላ ዲዩቲ ወይም ሌላ ግዴታ ስላለበት ሌላ ሰውን ሰርጀሪ ሊያደርግ ሊሄድ ነው። ስለዚህ በሱ ፋንታ ሊተካላችሁ 2 ዶክተሮችን አማክሯል። ከነዛ 2 ዶክተሮች ውስጥ እናንተ መምረጥ የምትፈልጉት የትኛው ነው የሚል ጥያቄ ይህ ዋናው ዶክተራችሁ ጥያቄ አቅርቦላችሁ። ስለ ዶክተሮቹ ማንነትና ምንነት ስንጠይቀው አንዱ ዶክተር እስከዛሬ ድረስ ምንም ነገር ፕራክቲስ አድርጎ እንደማያውቅ ግን ደግሞ ሁሌ ውጤቱ 100% በቃ በደንብ እየደፈነ የመጣ በጣም ሰቃይና ጎበዝ ዶክተር እንደሆነ ይነግራቸዋል። አንደኛው ዶክተር ደግሞ ውጤቱ ያን ያህል አይደለም፣ ከ70% በላይ ራሱ አቺቭ አድርጎ አያውቅም። ኦራል ቴስትም ሪትን ቴስትም ይሄ በቃል የተፈተኑት ፈተናም ሆነ በጽሁፍ የተፈተኑትን ፈተና አመርቂ የሚባል ቆንጆ የሚባል ውጤት አምጥቶ አያውቅም። ግን ደግሞ ፕራክቲስ ላይ ያን ያህል ጎበዝ ነው ባይባልም እንኳን በተደጋጋሚ እስከዛሬ ድረስ ልምዱ አለው። ለ3 ዓመት ያህል ሰርጀሪ ሲያግዝ ሲሰራ ቆይቷል። ከነዚህ 2 ዶክተሮች ውስጥ የትኛውን ልመድብላችሁ ብሎ ዋናው ዶክተራችሁ አማክራል። የትኛውን ብላችሁ ትመርጣላችሁ? ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናል። ወደዚህ ቻናል ስለመጣችሁ እጅግ በጣም አመሰግናለሁ። ዛሬ ልነግራችሁ የፈለኩት ቆንጆ ጉዳይ አለ። አይኖ መራር የሆነ እውነት ነው። ያን አክሰብት ማድረግ ላትፈልጉ ላትወዱ ትችላላችሁ። እውነታው ግን ይህ ነው። ኢቨን ሰቃይ ተማሪ መሆን እስኪያስጠላችሁ ድረስ እንኳን የሚያስደርስ ቪዲዮ ሊሆን ይችላል። ይሄ ግን እስከ መጨረሻው በደንብ ይዩት። የጠየኳችሁን ጥያቄ መለሳችሁ የትኛውን ዶክተር ትመርጣላችሁ? እኔ የምመርጠውን ዶክተር መጨረሻ ላይ እነግራችኋለሁ። የእናንተ የፈተና ውጤታችሁ ግን ለምን እናንተን እንደማይመዝን 3 ማሳያዎችን ልጥቀስላችሁ። የመጀመሪያው እስከዛሬ ድረስ በተለይ በኢትዮጵያ ካሪኩለም ፎቶኮፒ የሆነ መንገድ ነው አይደል ያለው። የሆነ ነገር ኮፒ እየተደረገ ነው እስከዛሬ ድረስ የመጣውና የመጀመሪያው ፎቶኮፒ ቴክኒክ ነው። ለምሳሌ እንዴት ነው አንድ ፎቶኮፒ ቤት ሄዳችሁ ፎቶኮፒ ስታደርጉና ፕሪንት ስታደርጉ ይለያያል። ፕሪንት ስታደርጉ ኦልሬዲ የተጻፈውን ነገር ማሽኑ ወረቀት ላይ ፕሪንት ያደርገዋል፣ ይጽፈዋል ሊትራሊ። ከዛ ያህን ነው ፕሪንት አውት አድርጎ ይሰጣችሁ። ፎቶኮፒ ግን ሲባል ኦልሬዲ የተጻፈውን ነገር ማች ማድረግ ነው። ኦልሬዲ የነበረውን ነገር ኮፒ አድርጎ ያመጣዋል። ለምሳሌ መስታወት ፊት ስትቀርቡ የእናንተን ገጽ ነው አይደለም የምታዩት? ልክ እንደዛው ፎቶኮፒም እንደዛው። በዚሁ ልክ የኛ የካሪኩለም ቴክኒካችን ፎቶኮፒ ቴክኒክ ነው በዋነኝነት። ይሄ ማለት አንብብ፣ ሸምድደው፣ ተፈተን፣ ልኩን ጥሩ ውጤት አምጣ። ይሄ ነው ባጭሩ እንጂ ምን አወክ የሚባል ነገር የለም። ስለዚህ በአእምሬ ውስጥ እያሰብኩ የራሴን የሆነ መልእክት ለማስተላለፍ ወይ ደግሞ ከዚህ ካነበብኩት ውስጥ ይህን ተረድቻለሁ ብዬ ሞር ኤክስፕሎር እንዳደረግ የሚያግዘኝ አይደለም። ልክ እንደ ፕሪንተሩ የራሴን አርቶች እዛች ጋር ድሮ እንዳደረግ የራሴን መንገድ እንድቀርጽበት ሳይሆን ኦልሬዲ ያጎረሱኝን እንድተፋው ነው የሚጠበቀው። ምን ያህል ፊድ አድርግ ያለው ይህን ያህል ኦኬ፣ ሶ ይህን ያህል መልስልኝ አይነት ያለው ጨዋታ ነው የተያዘው። ፎቶኮፒ ቴክኒክ እጅግ በጣም ብዙ ተማሪዎችን እየጎዳ ነው። ሶ በዚህ ሁኔታ ያመጣችሁት ቆንጆ ሪዛልት እናንተን የሚገልጽ መስሏችሁ ከሆነ ቀይ መስመር ላይ ናችሁ። እኔ የማወራው ስለ ህይወት ነው። እንደምታውቁት ፋይናሊ ፒኤስፒ ፕሮ ፕላስ አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት። ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጪ ደግሞ መስራት የምትፈልጉ ከ9 እስከ 12 ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379 በላይ ጥያቄዎችን በውስጡ አካቷል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንድ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል ቻናል ታገኛላችሁ። ፒኤስፒ ፕሮ ፕላስ። አስቡት እስቲ እያንዳንዱን የኮዲንግ ላንጉጆችን ቋንቋዎችን ሁሉ ሽምድድ ያደረገ እና ራሱን ሶፍትዌር ኢንጂነር ነኝ ብሎ የሚጠራ አንድ ሰው እነዛን የደረደራቸውን ኮዶች የሆነ ሰዓት ላይ ያ የሰራውን ዴቨሎፕ ያደረገውን ወይ ዌብሳይት ሊሆን ይችላል ወይ አፕሊኬሽን ሊሆን ይችላል ምናምን ሲበላሽ ጊዜ ያቺ የተበላሸችባትን ፓርት ሄዶ ፊክስ ማድረግ የማይችል ከሆነ ምኑን ነው ሶፍትዌር ኢንጂነር ይሆን? በዋነኝነት የተሰጠው ነገር ይሄን ነገር ለመስራት እነዚህ ላንጉጆች አስፈላጊ ናቸው፣ እነዚህ መጠቀም አለብህ የሚለውን ሸምድዶ እነዛን በመጠቀም አንድ አውትፑት ጀነሬት ስላደረገ ሶፍትዌር ኢንጂነር ብለን ልንጠራው አንችልም። ስለዚህ ትክክለኛ እውቀት ማለት የተጻፈን ወይም የተነገረን ሰምቶ ወይም ሸምድዶ በዛ ጥሩ ውጤት ማምጣት ማለት ሳይሆን የራስን መንገድ በማየት ጥሩ ውጤት ማምጣት ነው። ያ ማለት በተማራችሁት ውስጥ የራሳችሁ አገላለጽ ምንድን ነው?
ቴክስት ቡካችሁን ከፍታችሁ እኮ የሆነ ኤግዛምፕል ሲሰጣችሁ ኤግዛምፕሉ መልሱ ስላለው ብቻ ኮንፊደንት ሆናችሁ ትሰሩና ከዛ ሪቪው ኤክሰርሳይዝ ላይ ስትመጡ ጥያቄው ደረቅ ሲሆን ማለትም መልስ ስለማይኖረው መልስ ሳይኖረው ሲቀር ጊዜ ፓኒክ የምታደርጉ ወይ ደግሞ እንዴት ነው መስራት የምችለው የሚል አይነት ጥያቄ ካለባችሁ ቀይ መስመር ላይ ናቸው። የፈለገ ጥሩ ውጤት ብታመጡ ብትሰቅሉትም እንኳን ማለት ነው። ለዛ ነው ትንሽ ኬዝ እያበዙ አዳዲስ ሴናሪዎችን እያበዙ እንዲጠመም ሲያደርጉ አስተማሪዎችን የምንጠላቸው። ለዛ ነው ብዙ እንደዚህ አይነት ፈተና የሚፈቱን አስተማሪዎች ይጠላሉ። ምክንያቱም ውጤታችን ዝቅ እንዲያደርጉብን ስለሚያደርጉ። ግን እንደነዚህ አይነት አስተማሪዎች እንደውም ሞር ቢበራከቱ ለእኛ ለህይወታችን በጣም ይጠቅማል። ስለዚህ ፈተናዎቻችሁ በተለይ ኢትዮጵያ ውስጥ ያላችሁ ተማሪዎች ፈተናዎቻችሁ የእናንተን የምታስቡበትን መንገድ አይደለም ቴስት የሚያደርጉት። ምን ያህል መድገም ትችላለህ፣ ምን ያህል የሸመደድከውን አስታውሰ መመለስ ትችላለህ የሚለው ነው። ሁለተኛው ደግሞ ፋክተሪ ወርከር ማይንድ ሴት የሚባል ይሄ ልክ ፋብሪካ ውስጥ ያለ ሰራተኛ አይነት አስተሳሰብ እንዲኖረን አድርገው ነው ትምህርቱን የሚያስተምሩ ነው። ቱ ቢ ሆነስት ካሪኩለሙ ልክ የሚሆንባቸው ጥሩ የሚሆንባቸው መንገዶች አሉ። ግን በፐርሰንት ብናሰላው ሞርዛን 70% ምናምን የሚሆነው እንዳለ ካሪኩለሙ የመጣበት መንገድ ልክ አይደለም። የእኛ እጅ እግራችንን ሽምድምድ አድርጎ ያስቀመጠ ካሪኩለም ነው። ግን ደግሞ ነቃ ብለን ከዛ ካሪኩለም እስራት መውጣት ይኖርብናል። የፋክተሪ ወርከር ማይንድ ሴት ያልኳችሁ ምንድን ነው? የፋብሪካ ሰራተኛ አይታችሁ ከሆነ እንዲያስብ አዲስ ነገር ክሬቲቭ ሆኖ እንዲፈጠር ሳይሆን የሚጠበቅበት ከሱ ምንድን ነው የሚጠበቅበት? ጀስት ማኑዋሉን አንብቦ የተሰጠውን ነገር በየቦታው በየረድፉ ማድረግ ብቻ። ምንድነው ትልቁ ነገር? በተሰጠው ታይም ያን ነገር ያደርገው፣ በተሰጠው shift ያን ነገር ያደርገው ነው ትልቁ ፖይንት። ስለዚህ እናንተ አሁን በምትማሩበት ካሪኩለም እንደ ውጤቷን ቁጥሯን ቤተሰብ ለማስደሰት ወይም ለራሳችሁ ለስሜታችሁ ለልፋታችሁ በቃ የሆነ ማረጋጊያ እንዲሆንላችሁ ጥሩ ውጤት ማምጣት ጥሩ ቁጥር ማምጣት የምትፈልጉ ተማሪዎች ከሆናችሁ የምታመጡት ውጤት የሚለካው ጎበዝ ተቀጣሪ መሆናችሁን እንጂ ጎበዝ ስራ ፈጣሪ፣ ጎበዝ ነገሮችን አውት ኦፍ ዘ ቦክስ የሚያስብ ከተሰመረለት መስመር ውጭ የሚያስብ ክሬቲቭ የሆነ የራሱ የሆነ ዓለም ያለው የራሱ የሆነ መንገድ ያለው ተማሪ ልትሆኑ አትችሉም። ስለዚህ በቆንጆ ሽምደዳ ጥሩ ውጤት ባመጣችሁ ቁጥር ራሳችሁን ምርጥ ተቀጣሪ የሆናችሁ እንደሆነ በደንብ እዩት። ለነገሩ ከቤተሰቦቻችንም ከማህበረሰቡም የሚነገረው ይህን ስራ ብትሰራ ያበላል የሚል ጉዳይ ስለሆነ ያን ለመብላት ወይም ደግሞ ያን ስራ ተሰርቶ ጥሩን ለማግኘት በሚባል ብቻ እየሸመደድን እንኖራለን ማለት ነው። ህይወትም እንደዛው ነው። ሪፒት እያደረገች ትሄዳለች። ያላችሁ ሶስተኛው ዓለም የምትባለው አፍሪካ ውስጥ ነው። ደሞዝ ሪጅድ ነው ማለት ቋሚ ነው። በቃ ያን ያህል በፈልጋችሁ ትልቅ ሊጨምርላችሁ አይችልም። የሆነ ሰዓት ላይ ከህይወት ትታጣላችሁ ማለት ራሳችሁን ከህይወት ውስጥ ታጡታላችሁ። ምን ልፈልግ የመሰላችሁ? በጣም በሸመደዳችሁ ቁጥር በጣም ስለ ቁጥሮች ወይ በጣም ስለሸመደዳችሁት ጉዳይ ልታውቁ ትችላላችሁ። ግን ዓለም የምትፈልገው የሰው ካልኩሌተር አይደለም። ሂውማን ካልኩሌተር ዓለም አትፈልግም። ዓለም እኮ በዚህ ሰዓት ኤአይ አላት እና ኤአይ ባለበት ሰዓት ብዙ ስራዎችን ራሱ እየሰራ ባለበት ሰዓት እንደው ተዉትና ኮርፖሬት ስራዎችን ይቅርና በጣም አሪፍ የሚባሉ የዲጂታል ስራዎችን እንደ ኮዲንግ ላይም ስንት ነገር ላይም ገብቶ ኤአይ መስራት በሚችልበት በዚህ ዘመን የእናንተ አስፈላጊነት እጅግ በጣም ትንሽ ነው። የምትለፉለት ቁጥር ቫልዩ ያረጋል ወይ ነው የኔ ጥያቄ። ለዛ ቁጥር ልፉ፣ አሁንም ልፉ። ግን ስትለፉ መንገዳችሁን አስተካክሉ። ሞር የምታነቡትን ነገር ለማስታወስ ከመጣር ይልቅ አንደርስታንድ ማድረጉን አስቀድሙ። ማስታወስም ራሱን የቻለ ፖይንት ስላለው ማለት ነው። ስለዚህ መረዳት ይቅደም፣ ማስታወስ ደግሞ ይቀጥል ነው የኔ ትልቁ ፖይንት ማለት። ለዛም ነው PSP Pro Plus አፕሊኬሽንን በዚህ በተዋበ መልኩ በቀላሉ በምትረዱና በምታስታውሱበት መልኩ ወደ እናንተ ፍላሽ ካርዶችን፣ ጥያቄዎችን፣ የተለያዩ ፊቸሮችን ይዘን የመጣ ነው ማለት ነው። እና እንደዚህ አይነት ፕላትፎርሞች ደግሞ በተቻለ አቅም ጋይድ እያደረጓችሁ ይመጣሉ ማለት ነው። እንደምታውቁት ፋይናሊ PSP Pro Plus አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት፣ ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጭ ደግሞ መስራት የምትፈልጉ ከ9 እስከ 12 ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379 በላይ ጥያቄዎችን በውስጡ አካቷል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንዴ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ @ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤክ የሚል ቻናል ታገኛላችሁ። PSP Pro Plus። ሶስተኛው ኬዝ ድሮፕ አውት የሚባል ሪያሊቲ አለ። ድሮፕ አውት ሪያሊቲስ ማለት እስቲ ዓለም ላይ እዩት፣ ብዙ ሳይንቲፊክ የሆነ ነገርን የሰሩ ሰዎች ዓለምን አንድ እርምጃ አሻግረዋል ብለን የምንናገርላቸው ሰዎች እነ አልበርት አንስታይን፣ እነ ዳቪንቺ፣
በተለያየ በአርት በምናምን ላይ ያሉ ሰዎች። ስለዚህ እነዚህን ሰዎች ስንጠቅስ አፋችን ሞልተን የምንጠቅሰው ህይወታቸውን ግን ስናይ ወይ በትምህርታቸው ሰነፍ ተማሪ ነበሩ ወይ ደግሞ አቬሬጅ የሚባሉ መካከለኛ ተማሪዎች ነበሩ። ሰቃይ ሆነው ቆንጆ እየሰቀሉ ጥሩ እያመጡ መጥተው ከዛ እነዚህን ዓለምን አንድ እርምጃ የሚያሻግሩ ጉዳዮችን ክሬት አድርገው አይደለም የመጡት። ስለዚህ ይኸውላችሁ አንድ ነገር በማጣት ውስጥ አንድ ነገር ባለማግኘት ውስጥ የሚወለድ እውነተኛ አርት አለ ወይም እውነተኛ ስኪል አለ። ለምሳሌ የአና ማስታወሻ የሚለውን መጽሐፍ ስታዩት አና በስቃይ ውስጥ ነው ያሳለፈችው አይደል? አይሁዳዊ ነበረች። በዛ በጀርመን በናዚ ስርዓት ውስጥ ተይዛ ነበር። ሊገሏት ይፈልጋሉ። እሷን ብቻ ሳይሆን ማንኛውም አይሁዳዊ እንደሚገደለው ሊገሏት ይፈልጋሉ። ከዛ በዛ ውስጥ ሆና የነበረችበት ነገር ስትጽፍ እኛ የናዚን ጊዜ አላየነውም፣ በታሪክ ነው የምናውቀው። ግን የእሷን መጽሐፍ ስናነብ የሚሰማን ስሜቶች አለ። አብረን ሰቀቀኑ እናልፋለን። በሰቀቀን ውስጥ የምታወጣቸው ደስታዎች አሉ። በዛ እንደ እሳት በሚንበለበል ጥይት መሃል፣ በዛ ሰዎችን በሚጨርሱ ወፍጮች መሃል ላይ ያን እያሰበች ግን እሷ የቀራትን ጊዜ የምታጣጥምበት መንገድ በጣም ይገርማል። ስለዚህ ምን ልላችሁ ፈልጌ ነው፣ ፔን ሲበዛ ጥሩ የሆነ አርት ዓለምን አንድ እርምጃ ሊያሻግር የሚችል ወይ ደግሞ የምታስቡትን አስተሳሰባችሁን ወይም ፐርስፔክቲቫችሁን አንድ እርምጃ ሊቀይርላችሁ የሚችል ነገር የሚወለደው በጭንቅ ውስጥ ነው። ሁሉም ነገር ተስማምቷችሁ ሸመደዳችሁ ፈተና ጥሩ ታመጣላችሁ፣ ሸመደዳችሁ ፈተና ጥሩ ታመጣላችሁ። ከዛስ what the meaning of life ምንድነው ቴስቱ የህይወት? ስለዚህ የሆነ ያህል ማጣት፣ የሆነ ያህል ዝቅተኛ ውጤት ማምጣት፣ ሁሌ ከ1 እስከ 3 መውጣት አይደል? የሆነ 10ኛም ልውጣ 20ኛም ልውጣ የሆነ ሰዓት ላይ ዝቅ ማለቴ ተስፈንጥሬ እንድነሳ የሚያደርገኝ መንገድ ነውና በቃ ወድቅ የቀረው አይነት ስሜት ለሚሰማችኋል ነው የኔ ጥያቄ። ሰው በዋነኝነት ከእንደዚህ አይነት ስሜት ውስጥ ያላችሁ ተማሪዎች ካላችሁ እንድታስቡ ፈልገው ነገር ዓለምን አንድ እርምጃ አሻገሩ የምንላቸው ሰዎች ራሱ አካዳሚክ ኢንተለጀንሲያቸው በቃ የሚገርም ሆኖ አልነበረም። ባይሆን ህይወትን ቢውልድ ለማድረግ 3 ነገሮችን አድርገዋል። የመጀመሪያው ሶሻል ኢንተለጀንስ ነበራቸው። ይህ ማለት ሶሳይቲው ምንድነው የጎደለው፣ ምንድነው የሚፈልገው የሚለውን ያውቃሉ። ከሶሳይቲው ጋር እንዴት ነው ኮሚኒኬት ማድረግ ያለብኝ የሚለውን ሶፍት ስኪሎች ያውቁታል። ላይክ ፐርሱዌዲንግ ስኪል፣ የማሳመን ስኪል፣ ኮሚኒኬሽን ስኪል፣ የተግባቦት ስኪል ምናምን የምንላቸውን ሁሉ ያውቁታል። ሌላኛው ደግሞ ኢሞሽናል ኢንተለጀንስ አላቸው። ያ ማለት ምንድነው ለሚፈጥሩት ክሬት ለሚያደርጉት ነገር ምን ያህል መሬት ላይ ሲወርድ ጥቅም እንዳለው ስለሚያስቡ ይሄ በስሜት ነው የሚሰሩት። ለምሳሌ ቶማስ ኤዲሰን በ1000ኛው ሙከራ ነው መብራትን የሰራው ሲባል 999 ጊዜ ፌል እንዳደረገ ብዙ ሰዎች ይሳለቁበት ይስቁበት ነበር። እሱ ግን ያስብ የነበረው 999 ጊዜ መብራት መስራት የማይቻሉባቸውን መንገዶች አውቅ ያለው እግረ መንገዴን የሚል ምላሽ ነበር የሰጠውና ኢሞሽናሊ ምን ያህል ኢንተሊጀንት እንደሆኑ አያቸዋቸው። ምክንያቱም ለሚመጣባቸው ከሶሳይቲው ለሚሰነዘር ጥቃት ራሱ የሚመልሱትን ያውቃሉ። ሶስተኛው ደግሞ በጣም ሀስል ያደርጋሉ። እንዳልኳችሁ 1000 ጊዜ መሞከር ማለት ኢማጅ በጣም ሀስል ያደርጋሉ፣ በጣም ይጥራሉ። የግድ አንድ መስመር የለም። እሺ በቃ ጥሩ ሰርቺ፣ ጥሩ ማርና ጥሩ አምጣና ከዛ በኋላ ጥሩ መስሪያ ቤት እገባለሁ፣ ጥሩ ተቀጣሪ ሆናለሁ። ኧረ እባካችሁ ለምን መቅጠር አታስቡ? ለምን መቅጠርና የተሻለ ነገር መፍጠር አታስቡም? እና አእምሯችሁን ትንሽ ክሬቲቭ አድርጉ። ትንሽ ስለምትሄዱበት መንገድ አስቡ። ተመርቃችሁ ስትወጡ ስራ የምታጡበት 3 ወር 4 ወር 5 ወር ሲኖር ፓኒክ ከምታደርጉ ይልቅ 3 ወር 4 ወር 5 ወሯን ምን ልስራ፣ ምን ላርግ፣ ከራሴ ምን ልፍጠር የሚለውን ብታስቡ በጣም ይጠቅማችኋል። ምክንያቱም አንድ የመስሪያ ቤት ከገባችሁ በኋላ ሁሉ ነገር ስለማታስቡ። ስለ ስራ ላወራ አይደለም ይሄ ሁሉ የመጣሁት። የእናንተ ውጤት እናንተን አይገልጽም፣ ቢገልጽም የሚገልጽባችሁ መንገድ የተሳሳተ ነው። ይሄን ዛሬ ላሳውቃችሁ ነው የመጣሁት። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ አድርጉት። ይመቻችሁ።